እና እንደዚህ ነው የምለብሰው። ይሄ እየተከፈተ አስቸገረኝ እኮ አይ ኖ ዩኒፎርም ነው የሚመስለው ግን ለአንድ ለ30 ደቂቃ ወይም ደግሞ ለአንድ ሰዓት ዋክ ማረግ ከሆነ ማለት ነው ከውስጥ ዌስት ትሬነር ለብሳለሁ። ሀበሻው ነው ቦርጫ የሌለበት የለም። ስቲል እየከሳውን ቢሆን ቦርጫ አለብኝ። ብዙ ጊዜ የማያስታውቀው ለምንድን ነው ዌስት ትሬነር ነው የሚባለው የፋሃ እሱን ስለምለብስ ነው። እንደውም ኢትዮጵያ አንዲት ልጅ አለች እምሮ ሳሲ ሼፕ ወይ የምትሸጥ እሷ አይቻታለሁ እሷ ጋር ማለት ነው። እሱን ከውስጥ አደርግበታለሁኝ ጂምን ብሰራም ዋክ ባደርግም ማለት ነው። ስቲል ቦርጫልኝ ይሄን ለማጥፋት መከራ ነው እኮ ሀበሻውን ያለበት የለም። ያው እንደምታዩት ከውስጥ አድርጌያለሁ ለ24 ከቻላችሁ ማለት ነው 24 ሰዓት ሙሉ ሳታውልቁትኝ ብትለብሱት መልካም ነው። አንዳንዴ ከልብስ ስር ለብሳለሁ ያው ይጨንቃችኋል ምናምን ግን ግዴታ መልበስ አለባችሁ ብዬ ነው እማስበው። እና ላይክ ሰውነታችሁን ይሰበስብላችኋል፣ አሪፍ ነው የሚያደርገው፣ ቅርጽ ይሰጣችኋል። በየቀኑ ልበሱት ከቻላችሁ፣ ካልቻላችሁ ግን ተውቱኝ፣ ግዴታችሁ አይደለምና እንደዚህ ያደርጋለሁ። ከዛ በኋላ ዘጋዋለሁ። ይሄንን ማንቦታ ይሆን አያችሁ ዘጉትኝ ጥንጥዬ ነው የሚያደርገው ሰውነቴ ብዙም ጥንጥዬ ባያደርገው ማለት ነው። እና ወጥቻለሁ ማለት ነውና ዛሬ በጊዜ ነው መስማሚ ወጣውኝ። አየሩ በጣም ቀዝቀዝ ይላል እና መጀመሪያ ዋክ ነው ማደርገው። ከቻልኩ ዛሬ ጂም አደርጋለሁ፣ አሚን ሄዳለሁ። ካልቻልኩ ደግሞ አንድ ሰዓት ዋክ አደርጋለሁ እንደፈረደብኝ ማለት ነው። ሌላ ምን አለ? ያው የሚጮህ ነገር አለ። ድምጼ ከተሰማችሁ እኔ እንጃ። እንቅልፌ ነው ሳልተኛ ዛሬማ በስመ አብ ወመንፈስ ቅዱስ ላይቭ ላይ ነው ከእናንተ ጋር ስቀባጠር ያደርኩትኝ። አሁን ለ45 ደቂቃ ወይ ለ1 ሰዓት ወይ ለ30 ደቂቃ ዋክ አድርጉ። እንዲህ ዙሪያውን ነው የምሄድላችሁ ማለት ነው። እና ዛሬ ሌላ ቦታ ነው የመጣሁት። በስመ አብ ወመንፈስ ቅዱስ ዋክ አድርጌ ከተመለስኩ በኋላ ለ3 ሰዓት ነው ምናምን ተኛው። ብዙም አልተኛውም። መቼስ ደግሞ እኔ ነገር አያጣኝም። ከእንቅልፌ ስነሳ አንዱ ለክፎኝ ውይ በዚህ በጠዋቱ ብቻ። ለማንኛውም እህቴን ትንሿ እህቴን ላገኝ ልሄድ ነው። ሻወር ከወሰድኩ በኋላ አብረን ሜካፕ እንቀባባለን። ከሻወር ተመልሻለሁ። በስመ አብ አሁንም እንቅልፍ ላይ ያለሁት አልነቃሁም። ለማንኛውም ግን መጀመሪያ የምሰራው ቅንድቤን ነው። ቅንድብ መስራት አልችልም። አለማምዱኝ። ሜካፕ መቀባት የምችሉ ሰዎች ቅንድብ መስራት አለማምዱኝ። አልችልም። በእንትን ሲሆን ነው የሚመቸኝ። በምራው ይሄ በስልኩ የለም በሱ ሰራው ነው ቅንድብ የሚመቸኝ። ለምን እንደሆነ አላውቅም፣ ግን ብዙ አላደርግም። ብቻ ከላይ ከላይ ዝም ብዬ እንደዚህ ነው የምነካካው ማለት ነው። ለምን ጥቁር ስለሆነ ፊቴ ላይ ድምቅ ይላል። አንዳንዴ ብራውን እቀባለሁ፣ ግን ለምን እንደሆነ አላውቅም። ልክ እንደ ድሮ ሰው በጥቁር ቅንድብ ማስመር ነው ደስ የሚለኝ። ብዙ አለቀውም አለ አይደለ? ተቀብቻለሁ፣ ግን አልተቀባውም። እንደዛ መሆን አለበት። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ቲክቶክ መንደር ያላችሁ መቼስ እናንተ ናችሁ እዛ እኔን አላስቆም ያላችሁኝ። እንዳታበዙት። ይሄኛውን ስሰራ አላሳየኋችሁም፣ እንዳትጮ። አይ ነው ቅንድቤ በየሰርጉ በየድግሱ የማይጠፋውን ሹመቴን ነው የመሰልኩትኝ፣ ግን ቢያንስ አበጥረዋለሁ፣ በደንብ ፊት ለፊቱን አበጥረዋለሁ። እኔ ግን ደስ የሚለኝ አሁን ላይ ማለት ነው ይቀርቷል። አሁን ላይ ያለው ምንድነው በጄል ቀብተው ወደ ላይ ብጥር አድርገው ብቻ ትንሽ ትንሽ ቀባቀባ የሚያደርጉት እሱን ብቻ ደስ ይለኛል። በተለይ እሱ የምትችሉ ሰዎች ንገሩኝ። እና በኮንሲለር ቅንድቤን አስተካክላለሁ። ይሄኛው የሁዳ ቢዩቲ ያለ የነሱን ነው የምጠቀመው። የት አለ መቀበያ? ብስማ እዚህ ቤት ያለቃ ግን ኦኬ ክፉ ሳልናገር አገኘሁት። እኔ ምላችሁ እጄ ላይ ነው የማደርገው። ቶሎ ለመውጣት ቸኩያለሁ። እኔ ምላችሁ ትልቅ ጥያቄ አለኝ ማለት ነው። በጣም በቃ ጥያቄ የሚሆንብኝ ሁልጊዜ አንድ ሰው እንዴት ነው መድኃኒት እንዳደረገባችሁ የምታውቁትኝ? ማለቴ ይሄ መርዝ ምናምን አይደለም፣ ግን ይሄ ምንድን ነው የሚባለው? መተት ምናምን ነው ድግምት እንደሚባል ማለት ነው። እንዳደረገባችሁ የምታውቁትኝ፣ እላያችሁ ላይ እንደተሰራባችሁ የምታውቁትኝ ምንድን ነው? አሳውቁኝ። ኮመንት ላይ ሜትም ያላችሁ ሰዎች አሳውቁኝ። እንዴት ነው በቃ የምትለዩትኝ እነዛ ሰዎች ድግምት እንዳሰሩባችሁ? በጣም ማወቅ የምፈልገው ነገር ነው እና ፕሊስ አሳውቁኝ። ባለፈውም ጠይቂያችሁ የመለሰልኝ ሰው የለም። እና ደግሞ ከተሰራባችሁ ደግሞ እንዴት ነው ከዛ ነገር ላይ የምትላቀቁትኝ? ከዛ ነገር ላይ እንዴት ነው የምትድኑት? በስመ አብ ወወልድ ወመንፈስ ቅዱስ። ቅንድቤ ያስፈራል። መውጣት ስለነበረብኝ ቅንድቤን አንተን አላልኩኝም፣ ቶሎ ለመጨረስ ነው። እና የምጠቀመው ፕራይመር አሁንም ኢዚ ብለሪ የሚለው የሁዳ ቢዩቲ እነሱን ነው የምጠቀመው። ብዙ አላደርግም፣ ትንሽ ነው። ከዛ ፊቴ ድርቅ ብሏል፣ ግን እንትን ስትራይዘር ነው የምጠቀመው ነበር። እንቅልፍ ላይ ነኝ አሁንም በፈጣሪ ስም። እና የዋን ሳይዝ ይሄንን ነው ከላይ እንትን ብለው ቶሎ ካልተቀባሁት ፍርፍር ነው የሚለው ፊቴ ላይ ማለት ነው። ቶሎ እሽት ማድረግ አለብኝ ፊቴ ላይ ቶሎ ልማሻ። ቶሎ ካልሆነ ፍርፍር ይላል። ምክንያቱም እኔ በጊዜ እንትን ስለሚለኝ እና መሰራላችሁ ነገር ካለ የምትፈልጉት ይታያችኋል። እንደዚህ ይሆናል። አልወድም ደግሞ እንደዛ ሲሆን ቴሌ እንደዚህ ካዳረስኩት በኋላ አልነካውም። እንደየሰው ይለያል። ሜካፕ ቅባት የዋን ሳይዝ ሴቲንግ ስፕሬውን ራቅ አድርጌ እንደዚህ ሲሆን ሜካፕ ይቆይልኛል እንደሆነ አላውቅም። ኢዚ ብለር ላይክ ብዙ አይነት ፋውንዴሽን አለኝ፣ ግን ይሄኛውን ዛሬ እጠቀማለሁ። አሁን ነው ከከለሪ ጋር ግን
ነጣ መሰለኝ አበዛውት እንዴ ይብዛም ነበር የቀጠር ሰይጣን መስዬ ነው የሚሄደው እና ባለፈው ንገሪና ያላችሁትን ነገር እነግራችኋለሁ ነጭ ሲተርት ትረስት ፕሮሰስ ይላልና እንዳደነግጡ ምንድነው ደድፋ ምናምን እንዳትሉ መጨረሻውን ማየት ጥሩ ነው ቶሎ ብዬ ነው እንትን በደንብ ብሌንድ ካረጋችሁት በኋላ እንደብደቡት ለሌላ ነገር ነው የምትደበደቡት እናንተ ግን በደንብ ደብደቡት ለማንኛውም ግን ሜካፔን ሰርቼ ጨርሼ ባሳያችሁ ይቻላል ምክንያቱም እህቴ ደወለች አረፈድኩ መሰለኝ አይኖ ቢጫ ነገር ሆኗል ብዙ ጊዜ አንገትና ፊትሽ አይመሳሰልም አይመሳሰልም ምክንያቱም ፊት ሜካፕ ስለተቀባው አንገቴን በቀባ ደግሞ ይመሳሰል እኔ ብዙ ጊዜ አንገቴን መቀባት አልወድም ልብስ ላይ ምን ላይ በቃ ሰውነቴ ጭንቅ ይለዋል ማለት ነው እና ለዛ ነው ቢጫ የሆነ ይመስላል ግን አስተካክለዋለሁ ሌላ ጊዜ በደንብ ቁጭ ብዬ ሁሉንም አንድ ባንድ ስሰራ አሳያቸዋለሁ እና አንድ ቦታ ነው የምትቀመጨው አንድ ቦታ ነው የምትቀመጠው ምክንያቱም ላይቱን ወደዋለሁ ምን አገባኝ እኔ በደንብ ፊቴን ቆንጆ አድርጎ የሚያሳየኝ ጥርት አድርጎ ቦታው ይሁን እንጂ እየዞርኩ እየተዟዟርኩ ማሳየት ወይም ደግሞ ቦታ እየቀያየርኩ መቀመጥ አላቃተኝም ግን እዚህ ጋር እንትኑ ጋር ስቀመጥ በጣም ነው በቃ ላይቱ ደስ የሚለኝ ማለት ነው ለማንኛውም እንደዚህ በደንብ እንትን ካልኩት በኋላ መጨረሻውን ላሳያችሁ ምክንያቱም ሰዓት የለኝም ዛሬ ቶሎ ቶሎ እየተቀባን አንዳንድ ነገር ይጠየቃችሁኝን ማስታወሰውን ላውራ ማለት ነው ብዙዎቻችሁ የምትጠይቁኝ ያው አንዳንድ ምቀኞቼ መቼስ እኔን ለመጣል በቃ እኔን ስላልቻሉ እኔን ለመጣል የሚጠቀሙበት አንዳንድ ቃል አለ ስሜ ማጥፋት ብዙ ነገር ስሜ በብዙ ነገር አጥፍተውታል ግን ያው እኔ አልወደኩም እግዚአብሔር መቼስ ፈጣሪን ይዛችሁ አትወድቁም ግን ብዙዎቻችሁ ጥያቄ ምንድነው ልጅ አለሽ ወይ ነው ቢኖረኝ ማለት ነው እንዴት ከልጅ ጋር እንደማሳያችሁ ማለት ነው ዝንጥ እያልኩኝ ፏ እያልን እየገባን አሳያችሁ ነበርና ልጅን የሚያህል ነገር መደብቅበት ምንም ነገር የለም አስባችሁታል መቼስ ልጁ ዝም ብሎ ከሰማይ አይመጣም አባቴ ኖረዋል መቼስ እና ልጅ የለኝም እያልኩ ልጄን ስክድ ቤተሰቦቼ ምናምን ለኔ ያላቸው ግምት አስቡት ለሶሻል ሚዲያ ብዬ ለምንድን ነው የምክደው ልጅ ኖሮት እየታወቀ ገንዘብ የሚሰራ የለም እኔ ብዙም ጌም ተጫዋች አይደለሁም እኔ ግን ልጅ ኖሯቸው እየታወቀ ጌም የሚጫወቱ በጣም ብዙ ሰው ሰፖርት የሚያደርጋቸው ምናምን አሉ ሶሻል ሚዲያ ላይ ልጅ መውለድ እንደ ትልቅ ነገር በአሁኑ ሰዓት የሚታየው ማለት 5 የወለደችው አይደለች እንዴ የ21 ዓመት 22 ዓመት ወንድ ጠብሳ አላስቆም ምትለን ወይም ደግሞ ወንዱ አይደል እንዴ ስንት ልጅ ፈልፍሎ አላስቆም ይላል በአሁኑ ሰዓት እኮ ልጅ ትልቅ ነገር አይደለም እኮ እንደዚህ ልጅ ኖሯችሁና ወንድ አይፈልጋችሁም ገንዘብ አይሰጣችሁም እንዳይላችሁ ለወንድ ተብሎ ልጅ እንዴት ይከዳልና ቢኖረኝ አይውሽ በጣም ደስ የሚለኝ ልጆች ደስ ይሉኛል ልጆች ወዳለሁ እና አንድ ቀን ይኖረኛል ብዬ እንደማንኛውም ሰው ተስፋ አደርጋለሁ እንደዛ ነው ያለው ነገር እንደዛ ነው እያስታውስኩ በመሃል ጥያቄያችሁን እመልስላችኋለሁ እሺ ሜካፔን ተቀብቼ ጨርሻለሁኝ ጭንቅላቴ ላይ ሴትዮዋን አጥልቅ ያለው ይሄንን ጸጉር ከገዛው ሳምንት አይሞላውም አላውልቀውም አንዳንዶቻችሁ እኮ እንደ ጋቢና እንደ ብርድ ልብስ ቤተሰቦቻችሁ ከልጅነት ጀምሮ የሾማችሁ ይመስል ለብሳችሁት ነው የምታድሩት የምትውሉት ስንት ዓመታት አብሯችሁ አንተ ትብስ እየተባባላችሁ የምታሳልፉበት ገና እኔ ሳምንት አልሞላውም እና የሆነች ቲክታክ ላይ ሆነች ልጅ አይቼ ነው ኦሬንጅ በብራውን ነገር ለብሳ አይቼ እኔ ብዙ ኦሬንጅ ልብስ የለኝም እና ዛሬንም ለብሳው ቆይ አንዴ ላሳያችሁ ወይ ሞቴር ሳይመቼስ በፐርፊውሞቼ እንደማልደራደር ጠንቅቃችሁ ታውቃላችሁ ከዛ ሰው እንደፈለገ ነው የሚቀባው መቼስ እኔ ልቅ አድርጌ ነው የምጠቀመው አንዳንዴ ታጠብበታለሁ ውሃ ሲጠፋ እንደውም የተቀባው ዛሬ እና ጸጉሬ ያለው ነው ለፍለፍት ይምጣ ወይስ እና እንደዚህ ነው የምለብሰው እየተከፈተ አስቸገረኝ እኮ አይ ኖ ዩኒፎርም ነው የሚመስለው ግን እኔ ከተመቸኝ እናንተ ምን አገባችሁ ልጅቷን አይቼ ወድጄው ነው ለማንኛውም ግን ማለት ነው መተንፈስ አቅቶኛል ምክንያቱም እንደው አበሻ ብንከሳም ሆዳችን ቦርጫችን አይሄድም የትም አይጠፋም ለዛ ብዬ ዌስት ትሬነር ላይክ ፋሃር ገላያችሁ ስቲል ቦርጫ አለች ምንም ማድረግ አይቻልም ባውልቀው ኮዴ እዚህ ጉልበቴ ጋር ነው የሚዘረገፈው ማለት ነው እና እቺ ልጅማ አልከፈለችኝም ግን ላስተዋውቅላት በደንብ ኢትዮጵያ ያላችሁ ሰዎች አይ ቲንክ ሳሲ ሼፖር ነው መሰለኝ እሷ ጋር ማግኘት ትችላላችሁ እኔ ከሷ አልገዛውም እኔ የኮሎምቢያ እና የብራዚል ዛንተን የሚሉት አለ የሚሸጡት የነሱን ያገኘሁት መተንፈስ አትችሉም መራመድ አትችሉም ይሄ ግን የተከፈተ አስቸገረኝ ምንም ቢሆን ግን ለውበት ሲባል እለብሰዋለሁ መተንፈስ አቅቶኛል ጌታ እና ይሄን ያለው አቤት ሴት ስንባል እግዚኦ ማርነ ክርስቶስ በስንት መከራ ነው የወጣሁት እንቅልፍ አለብኝ ግን በስንት መከራ ወጥቻለሁ ፋዘር ጋር እየሄድኩ ነው እህቴን ላነሳ እና ሞል በዛው ጉራ ብዬ የሆነ ዕቃ አነሳለሁ ሌላ ምን አለ እኔ እንጃ እሷን ጠይቂያት እስኪ መሄድ የምትፈልግበት ቦታ እንግዲህ ታሳውቀኝና ይዣት እሄዳለሁ እህቴን አግኝቻት ሞል ያለ ነው ጫጫታ አይሰማችሁ አላውቅም እዚህ ጋር አለች እና እንደ አለርጂ ነገር አሟታል ለዛ ነው ዝም ብሏታና እዚህ ቦባቲ አዘን ቁጭ ብለናል እየዞረኝ ያለ ነው እኔ የኮክናት ነው ሳይ ማንጎ ነው እንትን ያለችውና
ስማም ግን ዛሬ ሰው ብዙ ነው ያለው። አይ ዶንት ኖ ዋይ። እና አሁን ደግሞ የት ይዘኝ እንደምትሄድ አላውቅም። የወንድ ሽቶ ፈልጌ እና ያ ይሄንን በስተመጨረሻ ገዝቻለሁኝ። ለኔ አይደለም ለወንድ ነው፣ ግን በጣም ነው የወደድኩት ሽታውን። ሞል ስንመጣ ፉድ ኮርት ካልመጣን አይሆንልንም እና ምግቤን እየጠበቅኩ ነው። ሆዱን የሚጠላ የለም፣ ግን ዝም ብዬ አላግበሰብስም ለማለት ያክል ነው። የባለፈው ላፕቶፕ የተበላሽቶብኝ ነበር እና አዲስ ነው የገዛኋት። አሁንም ይሄንን አበላሽዋለሁ መቼስ በየአመቱ